ኢየሱስ እኮ አንድም ቦታ አንተ እኔ እኮ ሰማይና ምድርን የፈጠርኩ እግዚአብሔር እኮ ነኝ ከእናንተ ጋር ኩያ ስሆን ብሎ አቀ ከሞት ሲነሳ ራሱ ወደ ሰቀሉት ወደ ሮማን ወታደሮች ሄደው እያንዳንድሽ እኔን ሰቅለሽኝ ነበር እኔ ግን ተነሳው አላለም። ወደ እነሱ ማለት የሄደው ወደ ደቀ መዛሙርቱ ነው። ሞቼ ነበር ሕያው ነኝ የተነሳሁት እኔ ለእናንተ ነው። ከዚህ በኋላ ግን እኔ ሳልሆን እናንተ በእኔ ኃይልን ታደርጋላችሁ። ከዛ በኋላ ከህማማቱ በኋላ ለ40 ቀን በየቀኑ ይመጣል። አያውቁትም። ድሮ አይደለም በነገራችን። አሁን ኢየሱስ እንደዛ አይደለም። ከሞት ከተነሳ በኋላ ደረት ላይ የሚተኙ በፈለጉ ጊዜ የሚጨብጡት የሚነኩት እንደፈለገ አክሰስ የሚያደርጉት አይደለም። እሱ ነው ራሱ የሚገልጥላቸው ነበር። ከዛ በኋላ እንደዚህ ያላቸው ከ40 ቀን በኋላ የመጨረሻው ቀን 40ኛው ቀን ላይ በሉ እንግዲህ እኔ እየሄድኩ ነው አለ። በምድር ላይ ያለኝ የመጨረሻው ቀን ይሄ ነው አለ። እኔ ብሄድ ይሻላቸዋል አላቸው። እንዴ ኢየሱስ እኔ ከናንተ ጋር ከመሆን የተሻለ ነገር አለ አለ። ምን ማለት ነው ጌታ ኢየሱስ? እኔ እዚህ ካለው አለ እኔ ማደርገውን እያያችሁ መደነቅ ብቻ ነው አለ። እኔ ግን ከሄድኩ አለ እኔ ያለው መንፈስ ለእናንተ ይሆናል አለ። እኔ ሲሄድ እናንተ ውስጥ ነው መገባው አለ። ከጥቂት ቀን በኋላ መንፈስ ቅዱስ በእናንተ ላይ ይመጣባችኋል አለ። መንፈስ ቅዱስ በእናንተ ላይ እስኪወርድ ከኢየሩሳሌም እንዳትወጡ አለ። አሁን እኔ ከሞት ተነስቻለሁ። ኃጢአታችሁ ዋጋ ተከፍሏል። ፔናሊቲው ተከፍሏል። እርግማናችሁ ተከፍሏል። ለካ ለክፍያው በኋላ ያለ ህይወት ደግሞ ሌላ አለ። ምን ይባላል መሰላችሁ? የትንሣኤው ኃይል ይባላል። ኢየሱስ በከንቱ አይደለም የሞተው። በሱ ውስጥ ያለው አንተ ውስጥ ሆኖ እሱ የሰራውን እዚህ ምድር ላይ እንድትሰራ